ሰላም እንዴት ናችሁ? ዛሬ እንግሊዘኛ ቲፕስ ፎር አምሃሪክ ስፒከር ብዬ መጥቻለሁኝ። የመጀመሪያው ላይ እንደምታዩት ሄር ድሬሰር ይላልና አንዳንዴ ይምታታል እንደዚህ አይነት ነገር ሄር ሳሎን ሄር ድሬሰር የሚለው ነገር ማለት ነው። ሳስበው ሄር ድሬሰር ያው ፀጉር አስተካካይ ማለት ነው። አንድ ሰው አዘ ፐርሰን ሁ ከትስ ኤንድ ስታይል ሄር አዝ አን ኦኩፔሽን ያ ሰው እንደ ስራው አድርጎ ፀጉር አስተካካይና ስታይል የሚያደርግ ሰው ያ ምን ብሎ ይባላል? ወትስ ዩር ጃብ ተብሎ ቢጠየቅ አም ሄር ድረሰር ብሎ ማለት ይችላል ማለት ነው። ፀጉር አስተካካይ ነኝ ማለት ነው። ሁለተኛው ደግሞ ሄር ሳሎን ፀጉር ቤት ማለት ነው። በእንግሊዝኛው ቢዝነስ ኢንዲቪጁዋልስ ሪሲቭ ፕሮፌሽናል ሄር ኬር ሰርቪስ ያ ቢዝነስ የዛ የሰውዬ ፀጉር ቤት በቃ ምንድን ነው ያው ሄር ኬር ሰርቪስ ማለት የተለያየ ስታይልም ይሆናል ከት ማድረግ ምናምን የሚያደርግበት የሚሰጥበት ቢዝነሱ ማለት ነው። እና እዚህ ዩር ሄር ሳሎን ብሎ ቢጠየቅ ያዘስ ኢዝ ማይ ሄር ሳሎን ካለ ያ ሰው ያ ይሄ የኔ ፀጉር ቤቴ ነው ማለቱ ነው። which is that is business። ኦኬ ሶስተኛው አንዳንዴ ፀጉሬን ተቆረጥኩ ለማለት you can say I had my hair cut I had a hair cut እነዚህ ሁለቱም አንድ ላይ አባባሉ ፀጉሬን ተቆረጥኩ ፀጉር ቤት ሄጄ ማለት ነው። when you go to the hair dresser ፀጉር ቤት ሄደን ስንቆረጥ I had my hair cut or I had a hair cut ያ ማለት ፀጉሬን ተቆረጥኩ ፀጉር ቤት ሄጄ ፀጉሬን ተቆረጥኩ እንደማለት ነው። እና አሁን ለምሳሌ ራሳችን ፀጉራችንን ደግሞ ከቆረጥን I cut my hair ብዬ ካልኩኝ ያ ማለት እኔ በራሴ መቀስ ይዤ በደንብ ራሴ በራሴ ፀጉሬን ከቆረጥኩኝ የዛኔ ምን እላለሁኝ? I cut my hair ብዬ እላለሁኝ። ግን ፀጉር ቤት ሄጄ ከተቆረጥኩት I had my hair cut at the hairdresser. No, I had my hair cut by my hairdresser. I'm sorry. I had my hair cut by my hairdresser. ፀጉር አስተካካይ ጋር ሄጄ ፀጉሬን ተቆረጥኩኝ። አሁን ለምሳሌ ፀጉር ቤት ልሄድ ነው። I'm going to go to hair salon to get a haircut እንደዛ ደግሞ ሲባል ምን ማለት ነው? አሁን ፀጉር ቤት እየሄድኩኝ ነው ፀጉሬን ልቆረጥ ወይንም ልስተካከል to get my hair style ካልኩኝ ፀጉሬን ስታይል እንዲደረግልኝ እየሄድኩ ነው እንደማለት ነው። እና ለጊዜው ይሄን ይመስላል ያለኝ። ኦልራይት ኦኬ ቴንክ ዩ ባይ